ጤና ይስጥልኝ። በላይ ማናዬ እባላለሁ። በሙያ ጋዜጠኛ ነኝ። ከአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪን በጋዜጠኝነት አግኝቻለሁ። ሁለተኛ ዲግሪን ደግሞ በዓለም አቀፍ ጥናትና ዓለም አቀፍ ግንኙነት ከኒው ጄኔሬሽን ዩኒቨርሲቲ እንደዚሁ ተመርቄያለሁ። ባለፉት 15 ዓመታት ጋዜጠኝነትን ስሰራ ቆይቻለሁ በተለያዩ መገናኛ ብዙሃን። እንዲሁም ደግሞ ከሰብአዊ መብት ጥሰት ጋር በተገናኘ ኢትዮጵያ ውስጥ ያሉ የሰብአዊ መብት ጥሰት ሪፖርቶችን ለተለያዩ ተቋማትም እንደዚሁ ስራ ቆይቻለሁ። በስራዬ ምክንያት በተደጋጋሚ ብዙ ፈተናዎች አጋጥመውኛል። በተለያየ ጊዜ ታስሬያለሁኝ። በአብይ አህመድ አገዛዝ እንኳን 2 ጊዜ ለእስር ተዳርጌያለሁ። የመጀመሪያው እስር አስራት ቴሌቪዥን የፕሮግራም ክፍል ኃላፊ ሆኜ በምሰራበት ጊዜ ከሌሎች 3 ባልደረቦቼ ጋር በአዲስ አበባ ታስሬያለሁ ለ45 ተከታታይ ቀናት። ጊዜውም የኮቪድ ወረርሽኝ የነበረበት ስለሆነ በጣም አስቸጋሪ የሚባል ጊዜ ነበረ በእስር ቤት ያሳለፉት። ከውጭ ሰዎች እንዲጠይቁን አይፈቀድም ነበረ። ምግብም እንደዚሁ ከቤተሰብ እንድናገኝ እንደዚሁ አይፈቀድም ነበር። በጣም ከፍተኛ የሆነ የጤና ስጋት ስለነበር በየጊዜው የኮቪድ ምርመራ ማድረግም አስገዳጅ ነበር። አንዳንዶቹ ከመካከላችን እየተወሰዱ ኮቪድ ፖዚቲቭ ስለሚሆኑ ወደ ማግለያ የሚሄዱ በየጊዜው ሳይኮሎጂካሊ ከፍተኛ ጫና ውስጥ የምንገባበት ወቅት ነበር በእስር ላይ። እንዲሁም ደግሞ በጠባብና በአስቸጋሪ ክፍሎች ውስጥ እንድንታሰር ተገደን ስለነበረ ከመተንፈሻ አካላት ጋር የሳይነስም ችግር ስላለ ከፍተኛ የሆነ የሰቆቃ ጊዜ ነበር ያሳለፉትኝ። 45 ቀናት በዚህ ሁኔታ በእስር ከቆየሁ በኋላ በፍርድ ቤት ክስ ሳይቀርብብኝ በዋስትና ተፈትቻለሁ። ከተፈተው በኋላም ሰራበት የነበረው አስራት ቴሌቪዥን በመንግስት ጫና ተዘግቶ ስራችንም እንደዚሁ ተቋረጠ። ከዛ በኋላ ከባልደረባዬ ጋር ሆኜ እንደዚሁ የኦንላይን ሚዲያ ኢትዮ ኒውስን በማቋቋምና በኤዲተርነት መስራት ቀጠልኩኝ። በዚህ ሁኔታ ለ3 ዓመታት ያክል ከሰራሁ በኋላ እንደዚሁ የእስር እንደገና መጣ። በዚህኛው እስር እንግዲህ በአጠቃላይ አማራ ሕዝብ ትግል ጋር ተያይዞ በአማራ ክልል ያለውን ሁኔታ በተመለከተ በሚዲያ በኢትዮ ኒውስ ተደጋጋሚ ዘገቦችን በመስራትና በማጋለጥ በብዙዎች ዘንድ ተደራሽ እንሆን ነበር። ያንን ተከትሎ የአብይ አህመድ አስተዳደር አስቸኳይ ጊዜ አዋጅ አውጆ ከታሰሩ ጋዜጠኞች መካከል ሆንኩኝ። 2016 ላይ አይ ቲንክ ህዳር 3 ነው ለእስር የተዳረኩት። ከቢሮ ቆይቼ ወደ ቤቴ እየሄድኩ እያለ የታጠቁ የፌዴራል ፖሊስ አባላትና እንደዚሁም ደግሞ ከደህንነት የመጡ በሲቪል የለበሱ በታክሲ ወደ ቤቴ እየሄድኩ እያለ መንገድ ሙሉ በሙሉ ዘግተው ከፍተኛ ሽብር በመፍጠር ነው ያሰሩኝ። ይዘውኝ የሄዱትም ወደ አዲስ አበባ ፌዴራል ፖሊስ ሜክሲኮ አካባቢ ወደሚገኝ እስር ቤት ነው። እዚህም ቤተሰብ ጥየቃ ተከልክዬ በህግ ባለሙያም እንደዚሁ እንዳልታይ ተደርጌ በሃይማኖት አባትም እንዳልጎበኝ በማንኛውም ሰው እንዳልጎበኝ ተከልክዬ በአስቸጋሪ ሁኔታ 26 ቀናት በፌዴራል ፖሊስ ቢሮ ውስጥ ታስሬ ቆይቻለሁኝ። ፍርድ ቤትም መቅረብ የለም። በጣም አስቸጋሪ ነበረ። በዚህ ሁኔታ 26 ቀን ከቆየሁ በኋላ በሌሊት እንደገና ወደ አዋሽ አርባ ወታደራዊ ማሰልጠኛ ይዘውን ሄዱ። እኔንና ሌሎች የፖለቲካ እስረኞችን። አዋሽ አርባ ከአዲስ አበባ 150 ኪሎ ሜትር በላይ ይርቃል። አፋር ክልል የሚገኝ በጣም በረሃማ ቦታ የፌዴራሉ መንግስት መከላከያ ሰራዊት የደቡብ እዝ ማሰልጠኛ ነው። ይሄ ማሰልጠኛ ተቋም በረሃማ ቦታ ላይ ያለ በጣም አስቸጋሪ የሚባል ቦታ ነው። አስቸጋሪ የሚባል ቦታ ሲባል ምን ማለት ነው ለሚለው፣ አንደኛ የአየር ሁኔታው ከፍተኛ ሙቀት ያለበትና አደገኛ እንስሳትም የሚበዙበት ነው። ለምሳሌ እባብ፣ ጊንጥ፣ አዞ እና ሌሎቹም አደገኛ የሚባሉ እንስሳት በታሰርንበት ክፍል ውስጥ እና በጣራ ላይ ሁሉ ሲሄድ እናይ ነበር። በተለይ እባብና ጊንጥ ክፍል ውስጥ ያረፍንበት ቦታ ድረስ ነው የሚመጡ የነበረው። የተነደፉ ሰዎች ነበሩ። በጣም አስጨናቂ ነበረ። መርዛማ ናቸው።
እንዲሁም ደግሞ እኛ ከነበርንበት በስር እንድንቆይ ካደረጉበት አዳራሽ ጀርባ ደግሞ አዋሽ ወንዝ አለ። ከወንዙ ቅርብ ርቀት ነው ያለው። በጣም አደገኛ የሚባሉ አዞ እና ሌሎችም እንስሳት ደግሞ ከአዋሽ ወንዝ አሉና ወታደራዊ ካምፕ ውስጥ እንደገና ደግሞ በካምፕ ውስጥ ሌላ ካምፕ ተሰርቶ ፌዴራል ፖሊስ እንዲጠብቀን የሚደረግበት ቦታ ነበር። በጣም በልዩ ትኩረት ቅጣት እንዲደርስብን ታስቦ ነው እዛ የተወሰድነው። የፓርላማ አባሉ ክርስቲያን ታደለ፣ የአማራ ክልል ምክር ቤት አባል ዮሐንስ ቦያለው እንዲሁም የአዲስ አበባ ምክር ቤት አባል ዶክተር ካሳ ተሻገርን ጨምሮ በጣም ብዙ የህዝብ ውክልና ያላቸውና በሚዲያ የሚታወቁ ሰዎችም ከፍተኛ ስቃይ የተቀበሉበት ነው። ከውጭ ማንም ሰው እንዲጠይቀን አይፈቀድም ነበረ። የተዘነጋን ሰዎች ነበር። ማንም እዛ ውስጥ እንዳለን ያውቃል ብለንም በማናስብበት ሁኔታ ነው በወታደራዊ ካምፕ ውስጥ ያለ ነው። ወታደሮች ይዝቱብን ነበር እዛ ስልጠና የሚወስዱትና አሰልጣኞች በጦር ሜዳ ስንፈልጋቸው እዚህ ያገኘናቸው ብለው ይሳለቁብን ነበረ። እንደ ወታደራዊ ምንድነው የጦር ሜዳ ምርኮኛ ነበር የሚያዩን። አዲስ አበባ ውስጥ በሙያችን ስንሰራ የነበርን ሲቪል ዜጎች እንደሆነ ሳይሆን ምርኮኛ ነበር ምን መስላቸው፣ እንደዛ ነው የነገሯቸው። ስለዚህ ጦር ሜዳ ስንፈልጋቸው እዚህ ያገኘናቸው ተማርከው እያሉ ሁሉ እንትን ይሉ ነበር። እንገላቸዋለን ይሉ ነበር። ሽንት ቤት ሰልጣኞች የሚጠቀሙበት በጣም አደገኛ ከታች በጣም አደገኛ እንስሳት ያሉበት እያየኸው ተገደህ እዛ እንድትጠቀም የሚያደርጉበት ጊዜ አለ። በሌላ በኩል ደግሞ ቅድም እንዳልኩትኝ አዋሽ ወንዝ ከጀርባ ያለበት ሜዳ ላይ ያለ እንደዚሁ በወታደር ተከበን ፊት ለፊት ሰዎች እያዩ እዛም እንድንጠቀም ያስገድዱ ነበር። ምግቡ በቂ አይደለም። የጤና ተቋም የለም። ለምሳሌ መጋቢት የካቲት 7 ይመስለኛል የተፈጥሮ አደጋ ደርሶ ነበረ ወጀብ። የምንኖርባቸው ቤቶች የመመገቢያ እና ሌሎች ክፍሎችን 5 ቤቶች በወጀብ ተወስደው ነበርና እኛም ንፋስ ጥሎን ብዙ ጉዳት ደርሶብናል። ጉዳት ከደረሰባቸው መካከል ነበርሁኝ። እግሬ ከፍተኛ የሆነ የመድማትና ትልቅ ጉዳት አጋጥሞኝ ነበር። ሕክምና ጠይቄ ያንን ሕክምና የሚሰጡኝ ፈቃደኞች አልነበሩ። በዛ ምክንያት እስካሁን ድረስ እግሬ ከፍተኛ ጠባሳ ጥሎ አልፏል። እንግዲህ በዚህ ሁኔታ በዚህ አስቸጋሪ ሁኔታ ቤተሰብ በማያገኘን ሁኔታ እኔ እንኳን የተለያየ ቆይታ ጊዜ ስለነበረን ከ5 ወር በላይ አዋሽ አርባ ቆይቻለሁ። ከዛ ወደ አዲስ አበባ እንደገና መልሰው 20 ቀን በፌዴራል ፖሊስ እንድቆይ አድርገውኛል። ከአዋሽ አርባ ስመለስ ቤተሰቦች እንኳን እኔን ለመለየት በጣም ተቸግረው ነበር። ጸጉር በጣም ያድጋል፣ ምንም ባርባር የለም ወይም የጸጉር ባለሙያ እዛ ሊገባ አይችልም። ጺማችን እንዳለ ነው። በቂ ምግብ ስናገኝ ስላልነበር ሙቀቱም ስለነበር ሰውነታችን ተዳክሞና በጣም ከስተን ነበር። ቤተሰቦቻችን ሲያዩ መለየት እንኳን በሚያስቸግር ሁኔታ ደንግጠው አንዳንዶቹ ፌንት እስከ ማድረግ ራስን እስከ መንሳት የደረሱ አሉና በዚህ ሁኔታ 20 ቀን እንደገና ደግሞ አዲስ አበባ ፌዴራል ፖሊስ ካቆዩ በኋላ 3 የደህንነት ሰዎች ከደህንነት ቢሮ የመጡና አንድ የፌዴራል ፖሊስ ኮማንደር በቢሮ ጠርተው አነጋገሩኝ። ሲያነጋገሩኝ እነዚህን የምንነግርህን ነገሮች በጥንቃቄ ማዳመጥ አለብህ የሚል ነገር አመጡ። አንደኛ ልንፈታህ እንችላለን፣ ሁለተኛ ስንፈታህ ቀጥሎ የምንልህን ነገር በጥንቃቄ እንድትተገብር እንፈልጋለን። ያን ማታደርግ ከሆነ እኛንን የምንከታተልህ ተመልከተን፣ እኛንን እያንዳንዱ ስራህን የምንቆጣጠረው። ስለዚህ በሚገባ አዳምጥ ካሉ በኋላ አንደኛ ስልክህን መቀየር አችልም፣ ሁለተኛ አድራሻህን መቀየር አችልም። እያንዳንዱን እንቅስቃሴን እንከታተለን፣ እኛንን የምንከታተለው። ከዚህ በኋላ ከስር በፊት ስትሰራው የነበረውን የጋዜጠኝነት አይነት እቀጥላለሁ ብለህ የምታስብ ከሆነ ድጋሚ አትታሰርም፣ የሚጠብቅህ ግድያ ነው የሚል ነው። በዚህ ሁኔታ እኔ መልስ አልሰጠኋቸውም። ሙያዬ ጋዜጠኝነት ነው፣ ነገም በወጣ ጋዜጠኝነትን ነው የምሰራው። ከዚህ የበለጠ አሳሳቢ ወይም ደግሞ ሌላ ማከናወነው ነገር አልነበረኝም የለኝም የሚል ነበረ። በዚህ ሁኔታ ከወጣሁ በኋላ ሁኔታዎችን ገምግም ያለው ከቤተሰቤ ጋር ተነጋግር ያለው ነገሮችን ለማየት ሞክር ያለው ፍጹም ስራዬን ለመቀጠል የሚያስችል ብቻ ሳይሆን ለህይወት የማደጋ የሆነ ነገር እንዳለ በመገንዘብ በፈረንጆቹ መስከረም መግቢያ ላይ 2024 በሌሊት አዲስ አበባ ከምኖርበት ቤት ወጥቼ ለስደት ተዳርጌያለሁ። በስደት
አየር መንገድንም መጠቀም አይቻልም፣ በኢሚግሬሽን ይይዛሉ። ስለዚህ አስቸጋሪ የሚባሉ ጉዞዎችን አድርጌ ነው ከሀገር የወጣሁት። ቤተሰቦችን ጥዬ ነው ከሀገር የወጣሁት። በጣም አስቸጋሪ እና በህይወቴ ወስነዋለሁ ብዬ ያላሰብኩትን ውሳኔ ነው ለመወሰን የተገደድኩት። አሁን እንግዲህ በስደት ያለው ጋዜጠኛ ነኝ። ነገሮቹ ከዚህ የተሻሉ እንዲሆኑ እመኛለሁ። በአማራ ህዝብ ላይ የታወጀው ጦርነት እንዲቆም እመኛለሁ። አማራ ነኝ። ከአማራ ማህበረሰብ በመወለዴ ምክንያት በግለሰብ ደረጃ የደረሰብኝ ብዙ ነገር አለ፣ ቅድም የጠቀሱት። ግን ደግሞ እንደ ህዝብ ሺዎች እየተገደሉ ነው፣ ሲቪሎች እየተገደሉ ነው፣ የጤና ተቋማት፣ ትምህርት ቤቶች እየወደሙ ነው፣ መንገድ እየተዘጋ፣ ኢኮኖሚ እየደቀቀ ነው፣ ከፍተኛ የሆነ መከራ እየተቀበለ ነው የወጣሁበት ማህበረሰብ። ይህ ማህበረሰብ ድምፅ ይፈልጋል። ይሄ አብይ አህመድ በአማራ ላይ ያወጀው ጦርነት እንዲቆም እንደ አንድ ዜጋ እንዲሁም ደግሞ እንደ አንድ ከዛ ማህበረሰብ እንደወጣ ጋዜጠኛ እመኛለሁኝ። ይሄ እንዲሆንም ደግሞ በተቻለ መጠን በሙያዬ ስራዬን እቀጥላለሁ። ስቲል ስጋቶች አሉ። ማህበራዊ ሚዲያንም በመጠቀም በየትኛውም መገናኛ ዘዴ በመጠቀም አሁንም ድረስ የስርዓቱ ሰዎች፣ ያገዛዙ ሰዎች ስድብ፣ ዛቻ፣ ማስፈራሪያ ያደርሳሉ። ከስጋት ሙሉ በሙሉ ነፃ ነኝ ለማለት አልችልም። ወደፊት ከዚህ የተሻለ ደህንነታችን እየተጠበቀበት ቦታ እንሆናለን የሚል እምነት አለኝ። አጠቃላይ ህዝባችን ላይ እየደረሰ ያለው ነገር መቆም እንዳለበትም በጽኑ ከሚያምኑት ወገን ነኝ። አማራ ህዝብ ሰላም የሚያስፈልገው ህዝብ ነው። ከፍተኛ መከራ እየተቀበለ ያለ ህዝብ ነው። ተማሪዎች ወደ ትምህርት ቤት እየሄዱ አይደለም። እናት በጤና ተቋም እየወለደች አይደለም። ይሄ ጉዳይ ሁላችንም ያገባናል። የቤተሰቦቻችን ጉዳይ ያሳስበናል እና ተለውጦ ማየት እመኛለሁ። ይሄ ነገር አመሰግናለሁ።